እንኳን አደረሳችሁ ለነነዌ ጾም። እስኪ ወደ ቅዳሴ ለመሄድ አብረን እንዘጋጅ። የማማቴ የሁል ጊዜ ስራ እኔ ስሰራ እሷ ማበላሸት በጣም ነው የሚገርመኝ። አልጋ ላይ ወታ መላፋት ምናምን የመጨረሻ ነው ምቾቷ ነውና አላሰራ ነው የምትለኝ። እህቷ ስትኖርልኝ ያለኝ እረፍት ልነግራቸው አልችል። እሷን ትይዝልኛለች። አትሊስት መኝታ ክፍሏ ላይ እኔ ሀሳብ የለኝም። በቅፏ ታደርገዋለች። እንዳያችሁት ማታ ላይ ሳሎኔ ኪችኔ ምናምን ፏፏ አድርጌ ነበር ያደርኩትና ምንም አይነት ስራ የለኝም ነበረ። እንደምታውቁት ሰራተኛ የለኝም። ራሴ ሆነኛ ቤቴ ላይ ተፈተፈ ምለውን እኔ እናቴ ልጄ ምናምን ነው ልናስቀድስ የምንሄደው ነው። ስንመለስ ደግሞ የምንበላው ነገር ያስፈልጋል ብዬ ምሳ አዘጋጃጀሁኝ። ቆስጣ ጠበስኩ፣ ሽሮዋን ተከተኩ፣ ሰላጣ ከታተፍ ያዘጋጀሁት እንጂ ስመጣ አቀላቅለዋለሁ ብዬ ነው። ከዛ ሻወር ወሰድኩኝ። ሞይስቸራይዝ አድርጌ ገላይን። ትልቋ ልጄም ሻወሯን ወሰደች። ተቀባባን፣ ሽቶ ምናምን ነገር ወጣን። እናቴና ትንሿ ልጄ ካሜራ ውስጥ ያልገቡት እናቴ ከትንሿ ልጄ ጋር ናትና ሲጀመር ደግሞ ካሜራ ውስጥ መግባት ስለማትፈልግ ነው። ለዚህ ለተከበረ ስፍራና ለተቀደሰች ቀን ላበቃን ልዑል እግዚአብሔር ክብር ምስጋና ይግባው። ቆራርጬ የሄድኩትን ሰላጣ ቀላቀልኩኝና አቀራረብኩኝ። ለእናት ቀረብኩላት። ባርከን ቀድሰን በላን። ቡና ፈላሁኝ። ቡናችንን ጠጣን። በሌላ ቪዲዮ እንድንገናኝ ፎሎ ማድረግ እንዳይረሳ። ወዳችኋለሁ። ባይ